ኧረ ጆዬ በእናትህ ዛሬን ቅበረኝ። አሁንስ አበዛው። ማን የሌለኝን አለኝ ብለህ ተዋወቃለህ። ጆሲ ሀብታም ልጅ ነኝ ብለህ ተዋወቅ ብለዋል። ዛሬ እነግራታለሁ አልኩህ። ደግሞ እድሜ ላንተ ትንሽ ቀበጠች እንጂ ወዳኛለች መሰለኝ። ይሄ መጨረሻ ነው። ወይ አግባት ወይ ተዋት። ኧረ ጆዬ ደግሞ ብለህ ከቀበጥ ጋር ልድረኝ ብቻ። ይኸውልህ ሁለተኛ እዚህ ብር ብለህ እንዳትመጣ። አረ ደግሞ ዛሬ ከወንድ ጋር መጣችልህ። አብርሽዬ ቆንጆ ውይ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አትሰማም እንዴ? ቲዮ ይሄ እኮ የሱ ብር ነው። ኦኬ ሰራተኛ ያልከው እሱ ነው እንዴ? አንቺ አዎ ሰራተኛው ነኝ። ዛሬ ምን እንደምሰራለት ታውቂያለሽ? አንቺ አይነት ነቀዝ ለየዋለሁ። ይልገባ አንተ አላንስም ለራሴ እኔም ካሁን ወዲህ ቀልድ ነው ልሰብ ምን አንቀለቀለኝ። ቀስ ብልስ ልጁ የለም። የቱ ልጅ? ጫማ የሚሰፋው። አንቺም ጫማ ይቀደድብሻል እንዴ? ቀልድ ነው ልሰብ። ያው ማለቴ እኮ በእግሩ ካልሄደ ሰው እንዴት ጫማው ይቀደዳል ብዬ ነው። አትኮሳተሪ። እቃ ሊገዛ ሄዶ ነው ይመጣል። እሺ ቁጭ በይና ጠብቂው ፀሐይ ከሚመታሽ። እንዴ ከቤት ተባራችሁ ነው እንዴ? ለካ ተተዋወቁ። ምህሩ ኢዛና ምህሩ። አስቸጋሪ ወንድሜ ያልኩሽ እሱ ነው። አዲስ የገባችው ጎረቤታችን ደግሞ እሷ ናት። ስለተዋወቅን ደስ ብሎኛል። እኔም ዛሬ ደግሞ አምሮበታል። ግን ምን ዋጋ አለው? ሚታይ እንጂ ማይበላ ፍሬ ሆነ። እሰይ በስራቴሽ። ቆይ ከተለያያችሁ ከዚህ ሁላ ጊዜ በኋላ ምን ፈልጎ ቀጠረሽ? አላውቅም። እኔም ግራ የገባኝ እሱ አይደል። አንዴ ብቻሽን ላውራሽ። አቤት። ታገቢኛለሽ? ምን አልክ? አልሰማሽኝም? በደምብ ሰምቻለሁ። በላት ቀልድ ቢዞር በሉ ወደዛ መቀለጃ አረገኝ እንዴ? ምሩ አውቃለሁ አስከፍቼሻለሁ። እውነት ከልቤ ነው። ኮከብ በሞላበት ሰማይ ላይ ብቸኝነትሽን ጨረቀ አንቺ ነሽ። ተለይቼሽ ስላንቺ ያላሰብኩበት አንድ ሰከንድ እንኳን የለም። ስታጣኝ እንዴ ፍቅር ይገባ እያለን እኮ ብዙ ሞክሬያለሁ። ይገባኛል። አንድ እድል ብቻ ስጪኝ። አንድ። ቆይ ምን ተገኘ? መቼስ አንተ ሰው አታጣም። አውቃለሁ። ከዚህ ሁሉ ህዝብ ውስጥ ግን ስፈልግ የነበረው ያንቺን አይን ነበር። በማንም ከመወደድ ከመደነቅ በላይ ባንቺ መታየት ይበልጣል። ደህና እየረሳው ነበር። ለምን ድጋሚ ትተይ መሄድ ላይ ቀርልብኝ ታሞቃታለህ? እውነት ከዚህ በኋላ ትቼሽ አልሄድም። በቃ አንድ ብቻ ፍቀጂ። ከዚህ በፊት ሰምተሽ እንኳን በማታውቂው ልክ ልውደድሽ። ቃል ግባልኝ። ቃል ገባለሁ ላልተውሽ። የጀመርነውን ሁሉ ለመጨረስ ቃል ገባለሁ። ይኸው ነግሬሽ ነበር። የሆነ ነገር ባይኖር እንለያይልሽም ነበር። ከሌላ ሴት ጋር ለመሆን ነው የኔ ፍቅር ቆፍሮ የቀበረው። መለያየታችሁ ካልቀረማ ሂጂና አዋርጂው። ሂጂ። በዚህ ነው የሚቀይረኝ ማለት አልገባኝም። ቆይ እኔ ምን አጉድዬብህ ነው? በማንም ልቅምቅም። አንቺ ስራትሽን ያዢ። ባዲዝስ ስትቆጣቁ ከሴት ጋር የተያዝክ አትመስልም። ቢገባሽ በእንደዚህ አይነት ባህሪሽ ነው የተቃቃር ነው። ምንም ልሆን እችላለሁ፣ ግን እንዳንተ በየካፌው ከማንም ሰው ጋር ስውደለደል አላገኘህኝም። ቢሆንም አንቺ የምታረጊው ቢበዛ እንጂ አያንስም። ጭራሽ አያፍርም እኮ ፍቅር በዛብኝ ይላል። ማርም እኮ ሲበዛ ይመራል። ትቾክያለሽ። አንዳንዴ ቅናትሽ ልኩን ያጣል። እኔን ነው ሰው ፊት እንደዚህ የምትለው? ቆይ ላስረዳሽ እናት። ምኑን ነው የምታስረጅኝ? ከኔ የተሻለ ሴት እንደሆንሽ ነው የምታስብ? ማንም ከማንም አይሻልም። ሰው መሻል ካለበትም ከድሮ ማንነቱ እንጂ ከሰው አይደለም። ጆ እንደሚወድሽ አውቃለሁ። እኔ እና እሱ የተገናኘነው ለቁም ነገር እንጂ አንቺ እንደምታስበው አይደለም። የምን ቁም ነገር? ነይ ቁጭ በይ ላስረዳሽ። ይሄን አይተሽዋል? ጆ ወይዬ ለምን አትረጋጊ? ተረጋጊ። በአይኔ በብረቱ እያየሁክ። መጀመሪያ አንድ ጊዜ አዳምጪ። ጥፋተኛ ከትናንትናው ስህተት ያለ መማሪ። ዚዙ ጎሽ ሰሜን እየነገርካቸው ነው የምትባልግብኝ። ቆይ ዚዙ ተረጋጊ። ሀና ማለት እኔ ነኝ ታናሽ እህቱ። እደውልልሃለሁ። ትናንት እኮ አልጠፋልኝ። በቃ በጣም ይቅርታ። በቃሽ። እኔም እኮ ሰው ነኝ፣ ስሜት አለ። ፈልጌው ነው እንዴ? ትናንት ዛሬ ላይ አሸነፈኝ። ምን ላድርግክ? አውቃለሁ፣ ያ ያለፈ ታሪክሽ ነው። እኔ ደግሞ አሁንሽ። ዞር በልልኝ። እህት አይደለችም። አሁን የፈጠርከው ድራማ ነው። በቃ ዘላብጂ። አሁን ግን ከሄድኩ መቼም ተመልሼ አልመጣም። ሂድ። እንኳን አንተ እሱም ሄዷል። ሂድ ጆ ሂድ። እምነት ጠፋኝና አንተን እዚህ በመሃል ቤት እኔም ሳላገኝ መድኃኒት የኔም ሳትሆን ወይ የሌላ ጊዜ እንዳይሄድብህ ኋላ
አስተናጋጅ። አንቺ ግን ሁሌ ፍቅረኛሞች ቀጠሮ ላይ መምጣት አይደብርሽም? ለምን ይደብረኛል? ቤስት ፍሬንድ አይደል እንዴ? እኔን ግን ይደብረኛል። ደግሞ የራሳችንን ጊዜ ስጭን። ተጣበቅሽበት እኮ ከኋላ ይመጣሉ። በሁለት ወር ሚስት መጫወት ጀመርሽ። ከዚህ በፊት እንደነበሩት አንቺ መሄድሽ አይቀርም። ያን ያለሁት እኔ ነኝ። አንቺ ያኔ ምን እያልሻት ነው? አረ ምንም አላልኳትም። ባይሆን ጽቤ ባንኩ ጉዳይ እንዴት ሆነላችሁ? በቃ ቤታችሁ ሊሸጥ ነው። ሚስትር አታውቂም እንዴ? ወይኔ እኮ እጹቤ ለምን ታጋንኛለሽ? ሃኒ እኮ ናት። ምን አገባኝ? ጓደኝነቷ ላንተ መሰለ። ደግሞ ሁሉንም ነገር ማወቅ አለባት። ኧረ አታካብጂ፣ በቃ ኖርማል ነው። ኖርማል? በፍቅረኝነት ያልተገደበ መስመር በትዳር አይከበርም። እሺ አባት በእናትህ እርዳኝ። ያምሻል እንዴ? ምንድነው የምታረጊው? እባክህ ነው ወንድም፣ በፈጠረክ ህይወቴን አትርፍልኝ። ህይወቴን ማን ነው የሚከተልሽ? እኔ ችግር ውስጥ እንዳከች። እሱን በኋላ አስረዳሃለሁ። ወይኔ ጉዴ! በእናትህ መጣ። እዚህ ላይ የሆነ ሰው አይታል። በእናትህ ማንም አላለፈችም። ምን? በምን አወቅ? ምኑን? ሴት መሆኑን ራስህ እኮ ነው አሁን አለፈች አልከኝ። ምን? ከፈተው ኮፎን። ምኑን? ለምንድን ነው የምከፍተው? ይኸውልህ ልጅ ደብቃት ከሆነ ልብ ድካም አለባት። አንድ ነገር ትሁንና ካንትራ ስለውድ ልብ ድካም አለች። ከፈተው አለች። ወይኔ እንደፈራሁት። ውሃ አምጣልኝ። ያለ አባት ያሳደገች እናትሽ አታሳዝንሽ? እኔንስ ለምን አንገት ታስደፍኛለሽ? እኔ እወደዋለሁ፣ እሱም እኮ ይወደኛል። ወንድሜ እኔ ተለያዩ አይደለም ያልኩት። ሴት ነሽ፣ ክብርሽን ጠብቂ። አንቺ ያላከበርሽው ቤተሰብ ማንም አያከብርልሽም። ወንድምሽ ልክ ነው። ወንድሜ ይቅርታ። በተደጋጋሚ ይቅርታ እየጠየቅሽ የጎዳሽኝ ነው። እኔ የደከመኝ ነው ሲመስለኝ። አንድ ያለ ወንድሙ አንተ ነህ። ይቅርታ አድርግላት። በሉ እኔ ልጅ ክርስቶስ ካስተማረና በተግባር ካሳየን አንዱ ክርስቲያናዊ ስነ ምግባር ደውልልኝ። እሺ የኔ ፍቅር ዛሬ እንዴት በጊዜ መጣሽ? ምሳ ሲደርስ ጥሪኝ። እሺ ቆይ ብቻ። ትሰምኛለሽ? ካሁን በኋላ ከባሌ አጠገብ ካየሁሽ ይሄ በሜካፕ የሳሳ ፊትሽ ነው እሺ ማበላሽልሽ። ምን አይነት አብድ ናት? የኔ ፍቅር አትበይኝ። እኔ ላንቺ ሲባል ከሴት አልቅረብ? ከስንት ጓደኞች ያጣላሽኝ አይደለም እኮ። ቆይ አንዴ ላስረዳ። ጭራሽ ሰው መደብደብ ጀመርሽ። አሁን አይንሽም ማየት አልፈልግም። ዞር በይልኝ። እርግፍ አድርጎ መሄድ አንተን